ኮርኔ ቫሲሊዮቭ ኮርኔ ቫሲሊዮቭ ለመጨረሻ ጊዜ ወደ ገጠር በመጣበት ወቅት ዕድሜው 54 ዓመት ሞልቶት ነበር። የተጠቀለለና እርከን እየሰራ በሚወርደው ወፍራም ጠጉሩ መሃል ሽበት የሚባል ለአመል ያህል እንኳን አይታይም። በጥቁር ሪዙ ውስጥ ብቻ፣ ለዚያውም ወደ አይኖቹ ጠጋ ብሎ በበቀለው አካባቢ በመጠኑ ፈንጠቅጠቅ ማድረግ ጀምሯል። ለስላሳና ፍም የመሰለ ፊቱን፣ ደልዳላና የፈረጠመ ደንደሱን፣ ወዙ ግጥም ያለበትን ሞንዳላ ሰውነቱን ሲያዩት በምቹ የከተማ ኑሮ የሚንደላቀቅ ሰው መሆኑን ለመረዳት አያዳግትም። ከ20 ዓመት በፊት ከውትድርና አገልግሎት ተሰናብቶ ወደ ቤቱ ሲመለስ ለመቋቋሚያ ያህል የሚያበቃው ገንዘብ አጠራቅሞ ስለነበር በመጀመሪያ ሱቅ ከፈተ። ብዙም ሳይቆይ ሱቁን ዘግቶ ወደ ከብት ንግድ ተዘዋወረና ከቸርቻሪዎች በርካሽ የሚገዛቸውን ቁም ከብቶች ወደ ሞስኮ እየነዳ በብዙ ትርፍ መሸጥ ጀመረ። ጋይ በምትባል መንደር ውስጥ ከግንብ የተሰራ የቆርቆሮ ቤት አለው። አሮጊት እናቱ፣ ሚስቱ፣ 2 ሕፃናት ልጆቹ፣ አንድ ወንድና አንድ ሴት ማለት ነው፣ 15 ዓመት የሞላው እናትና አባቱ የሞቱበት ዲዳ የወንድሙ ልጅ እና አንድ ሰራተኛቸው በዚሁ ቤት ይኖራሉ። አሁን ቤት ውስጥ ያለችው 2ኛ ሚስቱ ናት። ምንጊዜም በሽታ ተለይቷት የማታውቀው የመጀመሪያ ሚስቱ አንድም ልጅ ሳትወልድለት ከሞተች በኋላ ለብዙ ዓመታት በብቸኝነት ሲኖር ቆይቶ በመጨረሻ አንዲት ልጅ አገባ። 2ኛዋ ሚስቱ አባቷን ያጣች መልከ መልካምና ጠንካራ ልጃገረድ ነበረች። አንድ ጊዜ ኮርኔ የመጨረሻ ከብቶቹን በጥሩ ዋጋ ሻሽጦ 3000 ሩብል ያህል በእጁ እንደያዘ ጠቃሚ መሳይ ወሬ ይሰማል። ምንም ነገር አልሳካል ያለው አንድ ባለ ርስት ለጣውላ የሚሆን እንጨት ያለበት መሬቱን በርካሽ ዋጋ ለመሸጥ በማስማማት ላይ እንደሚገኝ የመንደሩ ነዋሪ የሆነ ሰው ይነግረዋል። ኮርኔ ወደ ውትድርና ከመግባቱ በፊት ለአንድ የጣውላ ነጋዴ ጸሐፊ ረዳት ሆኖ ያገለግል ስለነበር ስራው የቱን ያህል እንደሚያዋጣ ጠንቅቆ ያውቀዋል። ስለዚህ የተባለውን መሬት ገዝቶ የጣውላ ንግድ ለመጀመር ወሰነ። በጋይ መንደር አቋርጦ የሚያልፍ የባቡር መስመር ባለመኖሩ የባቡሩ ጣቢያ የሚገኘው ከመንደሩ ራቅ ባለ ስፍራ ላይ ነበር። አንድ ቀን ኮርኔ ከባቡሩ እንደወረደ የመንደሩ ነዋሪ የሆነውን ኩዝማ የሚባል ሰው ጣቢያው ላይ ያገኘዋል። ባቡር በሚያልፍባቸው ቀኖች ሁሉ ኩዝማ ከጣቢያው ይለያል ማለት ሐሰት ነው። ከባቡር ከወረዱ በኋላ ወደ የመንደራቸው ለመድረስ 2 ጌኛ ፈረሶች የሚጎትቱትን አሮጌ ጋሪዎች የሚከራዩ መንገደኞች ቢያጋጥመው ከነርሱ ትንሽ ገንዘብ ለመለቃቀም እያለ ነበር ኩዝማ ጣቢያውን የሚያዘወትረው። ኩዝማ ያጣ የነጣሪያ ነው። በዚሁ ሳቢያ ሀብታሞችን አይወድም። በተለይ ደግሞ ኮርኔን አይወደውም። ሲጠራውም ኮርኖሽካ እያለ ነው። ከውስጥ በለበሰው አጭር ኮት ላይ ከበግ ቆዳ የተሰራ ሌላ ረጅም ኮት ደርቦ በእጁ የመንገድ ቦርሳ ያንጠለጠለው ኮርኔ ቫሲሊዮቭ ከባቡሩ ወርዶ ደረጃዎቹ ላይ ቆም አለ። እንደ ነፍሰ ጡር ሆድ የተንጠረዘዘው ቦርጩ ከሌላው አካሉ ቀድሞ ወደፊት አሞጥሙጧል። ካለበት ሳይንቀሳቀስ ጉንጮቹን ዳበስ ዳበስ አደረገና ዙሪያውን ተመለከተ። ገና ማለዳ ነው። አየሩን እፍን አድርጎ ከተንጠረበበው ደመና ሌላ በመጠኑም ቢሆን አመዳይ እንደመጣል ብሏል። ምን ነው ዛሬስ አንድም መንገደኛ አላገኘህም እንዴ አብዬ ኮዝማ? አለ ኮርኔ። ታዲያ ምን አለ እኔን ወደ ቤቴ ብታደርሰኝ? የምትፈልግ ከሆነ ምን አለ ያው ዋጋውን 1 ሩብል ትከፍላለህ። 70 ኮፒክ አይበቃህም? የአንድ ምስኪን ሰው
30 ኮፒክ ለማስቀረት የሚሻ ሆዱ የሞላ ሰው አለ ኩዝማ። እንዳልከው ይሁንና እንግዲህ አለ ኮርኔ ቦርሳውንና የተጠቀለለ ጓዙን በጋሪው ላይ የጫነ ቀጠለና ራሱም ጋሪው ላይ ወጥቶ ከኋላ በኩል በሚገኘው ወንበር ላይ ዘርፈት ብሎ ተደላድሎ ተቀመጠ። ኩዝማም የተለመደ ቦታውን ያዘ። መቀጠል ትችላለህ አለ ኮርኔ። በጣቢያው አካባቢ ያለውን ስርቡጥቡጥና የተቦረቦረ መንገድ አልፈው በምቹ ጎዳና ላይ ሽምጡን ተያያዙት። ታዲያስ እንዴት ናችሁ ጃል? ኑሮ እንዴት ነው? እኛን ሳይሆን እናንተን እዚህ ገጠር ያላችሁትን ኑሮ እንዴት ይዟችኋል? ኮርኔ ነበር ጠያቂው። እውነቱን ለመናገር ከሆነ ይህን ያህልም አይደል። እንዴት? ምን ማለት ነው? የኔዋ አሮጊት እንደምናት ለመሆኑ በሕይወት አለች? እንዴታ አሉ እንጂ ትናንት እንኳ ቤተ ክርስቲያን አይቻችኋለሁ። አሮጊቷስ ምንም አይሉ፣ ወጣቷ ሚስትህም ደህና ናት። ምናለ አሁንማ ተመችቷታል፣ ተስማምቷታል። አዲስ ሰራተኛም ቀጥራለች አለና ኩዝማ እንደ መሳቅ ሞከረው። አሳሳቁ ግን ልዩና የለበጣ አይነት መሰለው ለኮርኔ። ሰራተኛ? ጴጥሮስ ምን ሆነና? አይ ጴጥሮስማ ታሞ ከተኛ ስንት ጊዜው። ሚስትህ የቀየረችው አዲሱ ሰራተኛ ኢቪስቲግኒ ቤሊ ይባላል። የካሜንካ ሰው ነው፣ የትውልድ መንደሯ ልጅ አለ ኩዝማ። እውነት? አለ ኮርኔ። ኮርኔ የአሁኗን ሚስቱን ማርፋን ባገባ ጊዜ ስለ እርሷና ስለ ኢቪስቲግኒ ቤሊ ግንኙነት በአካባቢው ሴቶች ዘንድ አንዳንድ ሹክሹክታ ነበር። እና ይኸውልህ እንዲህ ነው ነገሩ ኮርኔ ቫሲሊ፣ በዛሬ ጊዜ የሴቶች ነጻነት በዝቷል፣ አለቅጥ መረል ተለቀዋል አለ ኩዝማ። ይባላል አለና ኮርኔ አያይዞ፣ በነገር ላይ ሽበቱ እኮ በዛብህ ጃል፣ አርጀ ማለት ነው ሲል አከለበት። የጀመሩትን አርዕስት ለመለወጥ ፈልጎ እንግዲህ ወጣት መሆን የታለ አክትሞ፣ ፈረሱም ሳይቀር እንደኔው እያረጀ ነው። ኩዝማ መልሱን እየሰጠ እግረ ወረሃውን መጋጃ በአለንጋው አንዴ ሾጥ አደረገው። ግማሽ መንገድ ያህል እንዳገባደዱ ወደ አንዲት ማረፊያ ሆቴል ደረሱ። አንድ አፍታ እንዲቆምለት ትዕዛዝ ሰጠና ኮርኔ ወደ ሆቴሉ ገባ። ኩዝማም ባዶን ወደ ተጋደመው የውሃ ገንዳ ፈረሶቹን እየሳበ በመሄድ ልጓሙን ያስተካከል ጀመር። ኮርኔ ዞር ብሎ ባያዩም እንኳ ካሁን ለመጠጥ ግብዣ ይጠራኛል ይሆናል በሚል ተስፋ ጆሮውን ቀስሮ ጥሪውን ይጠባበቃል። ወዲህ መተህ አንድ ነገር አትቀምስም አብዬ ኩዝማ አለ ኮርኔ ተመልሶ ወደ ደጃፉ እየወጣ። አመሰግናለሁ አለ ኩዝማ ለመጠጡ የተቻኮለ ላለመምሰል እየታገለ። ኮርኔ አንድ ጠርሙስ ቮድካ አዘዘና ኩዝማ ወዳለበት ይዞ ሄደ። ከነጋ እህል የሚሉ ያልቀመሰው ባለጋሪ ገና የመጀመሪያውን ብርጭቆ ሲጨልጥ ለብ አለው። ወደ ኮርኔ ተጠግቶ በመንደራቸው ውስጥ ስለሚናፈሰው ወሬ በሹክሹክታ ይነግረው ጀመር። ሚስቱ ማርፋ የድሮ ወዳጇን በሰራተኛ ስም ቀጥራ አብረው የሚኖሩ ስለመሆናቸው መንደሩ የሚያመነዥከውን ሐሜት ይዘከዝክለት ጀመር። እኔ ስላንተ በጣም ነው የማዝነው አለ መጠጡ እየተጫጫነው የሄደው ኩዝማ። ደግ አይደለም፣ ደግ አይመስለኝም። ድፍን መንደርተኛው እየተሳለቀብህ ነው። እኔማ ሁል ጊዜ ቆይ እስቲ እላችኋለሁ። ግድ የላችሁም፣ እሱ ባለቤቱ እስኪመጣ ታገሱ እስቲ እላችኋለሁ። እና እንዲህ ነው ነገሩ ሁሉ ኮርኔ ቫሲሊዮቭ አለ። ኮርኔ የኩዝማን ንግግር በጸጥታ ሲያዳምጥ ቆየ። ችምችም ብለው የበቀሉ ቅንድቦቹን ብርሃን በሚፈነጥቁ አይኖቹ
ስብስብ አድርጎ ፈረሶችን ውሃ ማጠጣት ትፈልጋለህ? አለ ኮርኔ። ኩዝማ ማነምነም ከጀመረ ጊዜ አንስቶ የተነፈሰው ቃል ቢኖር ይህን ብቻ ነበር። ውሃ የማታጠጣቸው ከሆነ መንገዳችንን እንቀጥላለን። ወዲያው ለባለ ሆቴሉ የመጠጡን ዋጋ ከፈለና ተመልሶ ወደ ጎዳናው ወጣ። ቤቱ ሲደርስ ደንገዝገዝ ብሏል። ጋሪው ወደ ግቢው ገብቶ ቆም ሲል መጀመሪያ ያገኘው ሰው ያው መንገዱን በሙሉ ሲያስበው የመጣው ኢቪስቲግኒ ቤሊ ነበር። ኮርኔ ወደ እርሱ እየተጣደፈ መምጣት ለጀመረው ኢቪስቲግኒ ሰላምታ ካቀረበለት በኋላ ከሲታ ፊቱንና ነጭ ሽፋሎቹን አይቶ ግራ በመጋባት አይነት ጭንቅላቱን ነቀነቀ። ይህ አሮጌ ውሻ ሳይዋሸኝ አልቀረም አለ በሐሳቡ፣ የኩዝማን ቃላት አንድ ባንድ ለማስታወስ እየሞከረ። ግን ደግሞ ምን ይታወቃል፣ ለማንኛውም ሁሉንም ነገር ማጣራት አለብኝ አለ አሁንም ለብቻው። ኩዝማ ፈረሶች አጠገብ እንደቆመ ኢቪስቲግኒን በአይኑ ጠቀሰው። እኛ ዘንድ መኖር ጀምረሃል መሰለኝ አለና ጠየቀ ኮርኔ። መቼም ሰው ቦዝኖ አይቀመጥ፣ አንዱ ዘንድ ስራ መያዝ አለበት የኢቪስቲግኒ መልስ ነበር። ለመሆኑ ክፍሉን አሙቃችሁታል? በሚገባ ማትቤባም ውስጥ ነች አለ ኢቪስቲግኒ። ኮርኔ በደረጃዎቹ ወጣ። ድምፁን የሰማችው ሚስቱ ወደ መተላለፊያው በመምጣት ከዚያ በፊት አይቶት በማያውቀው ያልተለመደ አይነት የፍቅር ስሜት ባሏን ተቀበለችው። ገና ስታየው ፊቷ ፍም መሰለ። እናትህና እኔ ተስፋ ቆርጠን የማትመጣ መስሎን መጠባበቁን እርግፍ አድርገን ትተነው ነበር አለችው ኮርኔን ተከትላው ወደ ውስጥ እየገባች። ታዲያስ ለመሆኑ እኔ በሌለውበት ጊዜ የብቸኝነቱ ኑሯችሁ እንዴት ነበር? ያው ድሮ እንደምንኖረው ነዋ አለች ማርፋ የ2 ዓመት ሴት ልጇን ብድግ አድርጋ እየታቀፈች። ሕፃኗ ጡት ፈልጋ የእናቷን ቀሚስ መጎተት ስትጀምር ማርፋ በረጅሙ እየተራመደች ወደ መተላለፊያው ወጣች። ጥቋቁር አይኖች ያሏቸው የኮርኔ እናት ወደ ክፍሉ ገቡ። አጭር ቡት ጫማ አድርገዋል። አስበ ልትጠይቀኝ ስለመጣህ እግዚአብሔር ይስጥህ ልጄ አሉ ዕድሜ ባስከተለው ድካም የተነሳ የሚንቀጠቀጥ ራሳቸውን እያነቃነቁ። ኮርኔ ወደ ቤቱ ስለመጣበት የሥራ ጉዳይ ለእናቱ ከነገራቸው በኋላ ኩዝማ ውጪ ሆኖ እየጠበቀው መሆኑን ትዝ ስላለው ሂሳቡን ሊከፍለው ከቤት ወጣ። ወደ መተላለፊያው የሚወስደውን በር ከፈት ሲያደርግ ማርፋና ኢቪስቲግኒ ወደ ጓሮ በሚያስወጣው በር ላይ ቆመው አያቸው። በጣም ተቀራርበው ያወራሉ። ኮርኔ ብቅ ማለቱን ሲመለከቱ ኢቪስቲግኒ አፈር ብሎ ወደ ጓሮ ወጣ። ማርፋ ደግሞ ወደሚንሰረሰረው ሻይ ማፊያ ሳሞቫር ቀረብ ብላ የጢስ ማውጫውን ታስተካክል ጀመር። ኮርኔ ምንም ሳይናገር አልፏት ወጣ። የተጠቀለለ ጓዙን ከጋሪው ላይ አነሳና ኩዝማ ወደ ትልቁ ክፍል ገብቶ ሻይ እንዲጠጣ ጋበዘው። ሻዩ እስኪቀርብ ድረስ ኮርኔ ከሞስኮ ገዝቶ ያመጣቸውን ስጦታዎች ለቤተሰቦቹ ያከፋፍል ጀመር። ከጥጥ የተሰራ የአንገት ልብስ ለእናቱ፣ የስዕል መጽሐፍ ለፌዴሪካ፣ ለድዳ የወንድሙ ልጅ ሰደርያ፣ ለሚስቱ ደግሞ ቀሚስ። ሻዩ ቀርቦ በሚጠጡ ጊዜ ኮርኔ ቃል ትንፍሽ አላለም። ፊቱን ኮስተር አድርጎ በጸጥታ ተቀምጦ ቆየ። ብቻ አዲስ በተገዛለት ሰደርያ ፍንጥስጥስ ብሎ የቤቱን ሰው ሁሉ የሚያጫውተውን ዱዳ ልጅ እያየ አሁንም ሳያውቀው ፈገግ ይላል። ልጁ የሚሰራውን አሳጥቶት አንዴ ልብሱን ዝርግት ያደርግና ወዲያው ደግሞ መልሶ ያጥፈዋል። አንዴ ለብስና ተስማምቶት እንደሆነ ያየዋል። ወዲያው ደግሞ ይንደረደርና የኮርኔን እጅ እየሳመ በሚስቁ አይኖቹ ትክ ብሎ ያስተውለዋል። ልጁ እንዲህ በሆነ ቁጥር ደግሞ ኮርኔ ሳያውቀው ፈገግ ይላል። ሻያቸውን ጠጥተው አበቁ። በማከታተል
ቀርቦ የነበረውን ማዕድ ከፍ አለ። ኮርኒ ከተቀመጠበት ተነስቶ ከሚስቱና ከትንሿ ልጁ ጋር ወደሚተኛበት ክፍል ገባ። ማርፋ ምግብ የተበላባቸውን ሳህኖች ስታነሳሳ ትልቁ ክፍል ውስጥ ቆየች። ኮርኒ ጠረጴዛው ላይ ክንዶቹን አስደግፎ ለብቻው ቁጭ ብሎ ይጠባበቅ ጀመር። በሚስቱ ላይ ያደረበት ቁጣ እየመረረ ሲሄድ ይታወቀዋል። ሐሳቡን ለመክፈል ያህል ግድግዳው ላይ በተሰኩ ምስማር ላይ የተንጠለጠሉ ፋክቱሮችን አውርዶ ከኪሱ የማስታወሻ ደብተር በማውጣት ሂሳብ ማስላት ጀመር። 10 ጊዜ ቀና እያለ ወደ በሩ ያስተውላል። ደግሞ ጆሮዎቹን ያቆምና በትልቁ ክፍል ውስጥ የሚያስገመግመው የሰዎች ድምፅ ምን እንደሚል ለማዳመጥ ይሞክራል። ብዙ ጊዜ የትልቁ ክፍል በር እየተከፈተ የሆነ ሰው ወደ መተላለፊያው ሲወጣ ቢሰማም ሚስቱ ግን ብቅ ሳትል ብዙ ቆየች። በመጨረሻ የሚያውቀው አረማመዷን ሰማ። በሩ ተከፈተ። ባለቤቱ ፀጉሯን በቀይ ሻሽ ሸብ አድርጋ ትንሿን ልጇን አቅፋ ወደ መኝታ ክፍሉ ገባች። የፊቷ ቀለም ወደ ሮዝ የሚያደላው ሚስቱ በዚያ ምሽት ከመቼውም ጊዜ ይበልጥ ቆንጆ ሆና ታየችው። መቼም ጉዞ ሳያደክምህ አልቀረም አለች ከፈገግታ ጋር፣ ስሜቱን የኩርፊያ ጥላ ያደበበው መሆኑን ያላወቀች በመምሰል። ኮርኒ ቀና ብሎ አይቷት አንዳችን መልስ ሳይሰጥ ወደ ሂሳቡ አቀረቀረ። ስሌቱን ከጨረሰ ግን ቆይቶ ነበር። በጣም እየመሸ እኮ ነው አለችና ሕፃኗን አስቀምጣ ከመጋረጃው ጀርባ ተሰወረች። አልጋ ስታስተካክልና ልጅቱን ስታስተኛ ይሰማዋል። ሰዎች እየተሳለቁ ነው። የኩዝማ ንግግር ትዝ አለው። ቆይ እስቲ ብቻ አለ በሐሳቡ የግዱን በከባዱ እየተነፈሰ። ወዲያው ከመቀመጫው በዝግታ በመነሳት ያለቀች እርሳሱን ሰደርያው ኪስ ውስጥ ከተተና ፋክቱሮቹን ደግሞ መልሶ ምስማሩ ላይ አንጠለጠላቸው። ወደ መጋረጃው ጠጋ አለ። ሚስቱ ወደ ቅዱሳኑ ምስል ፊቷን አዙራ ትጸልያለች። ባለበት ቆሞ እስክትጨርስ ይጠባበቅ ጀመር። አቀርቅራ ስታማትብና በታፈነ ድምፅ ጸሎቷን ስታደርስ ብዙ ጊዜ ወሰደች። ጸሎቷን ከጨረሰች በኋላ ጊዜ ለማራዘምና ለማዘናጋት ያህል ሆን ብላ የምታደርገው መስሎ ተሰማው። በመጨረሻ ለጥቂት ጊዜ ወለሉ ላይ ተንበርክካ ቆየችና እንደገና ተነሳች። ወዲያው በማከታተል ጥቂት የጸሎት ቃላትን በፍጥነት አጉተመተመችና ወደ ባሏ ዞረች። አጋሽን እንቅልፍ እየወሰዳት ነው አለችው ወደ ትንሿ ልጅ እያመለከተች። በሚንቋቋው አልጋ ላይ ቁጭ ስትል በፊቷ ላይ ፈገግታ የሚሉ ነገር አይታይም። ኢቪስቲግኒ እዚህ ከመጣ ቆይቷል? ኮርኒ ወደ ውስጥ እየገባ ጠየቃት። ረጋ ባለ ሁኔታ አንደኛውን ወፍራም የጠጉሯን ጉንጉን መፍታት ጀመረች። እየፈታች ደግሞ ትክ ብላ ፊቱን ትመለከተዋለች። አይኖቿ የሚስቁ ይመስላሉ። ኢቪስቲግኒ እንጃ ልጄ፣ በደንብ አላስታውሰውም። ብቻ 2 ወይም 3 ሳምንታት ያህል ይመስለኛል። ከሱ ጋር ነው የምታድሪው? አለ ኮርኒ። ጉንጉኑን ከእጇ ለቀቀችው። ወዲያው ደግሞ መልሳ ያዘችውና ያን ወፍራም ሸካራ ጠጉሯን መፍታት ቀጠለች። ከኢቪስቲግኒ ጋር ነው የምታድሪው አልክ? ምን አይነት አነጋገር ነው በሉ አለች ኢቪስቲግኒ የሚለውን ስም ልዩ በሆነ የሚያቃጭል ድምፅ እየጠራች። የዛሬ ሰዎች እንዴት ያለውን ውሸት ነው የሚያወሩት እናንተ? ለመሆኑ ማን ነው እንዲህ አለ? እውነት ነው አይደለም ነው የምልሽ? ኮርኒ ጥያቄውን ሲያቀርብላት ጠንካራ መዳፎቹን ቡጥ ጨብቶ ኪስ ውስጥ አመቃቸው። የማይረባ ነገር መናገሩን ተውና ይልቅስ ጫማህን ላውልቅልህ። ነው አይደለም ነው የምልሽ? ኮርኒ ጥያቄውን ደከመው። እንግዲያው ግን ለመሆኑ ማን ነው እንዲህ ያለውን ውሸት የነፋልህ? ቅድም መተላለፊያው ላይ ቁማችሁ ምን ነበር የምታወሩት? ምን አልኩት? በርሚሉ ላይ አዲስ ጎማ እንዲያስገባለት እንጂ የነገርኩት ሌላ ምንም አላልኩት። ለምን እንዲህ ታስጨንቀኛለህ?
እውነቱን ብትነግሪኝ ይሻላል፣ አለበለዚያ እገርልሻለሁ። መጥፎ አመንዝራ። ድንገት የተጎነጎነ ጠጉሯን ጨምድዶ ያዘው። ፊቷን በስቃይ ስሜት ኩምትርትር አድርጋ ከእጇ መነጨቀችው። አንተ የምትፈልገው አምባጓሮ ብቻ ነው። አረ ለመሆኑ ምን ቀን ነው ካንተ ደግ ነገር አግኝቼ የማውቀው? መጥኔ እቴ፣ ከእንዲህ ያለው ኑሮስ ቢቀር ይሻላል። ምን ለመሆን ትፈልጊያለሽ? ቃላቱን እየደጋገመ ተጠጋት። ለምን ጠጉሬን ትነጨኛለህ? ለምን ትሰድበኛለህ? ለምን ታስጨንቀኛለህ? እውነት ከሆነ የመጀመሪያውን ለመጨረስ ጊዜ አልነበራትም። እጇን ለቀም አድርጎ ከአልጋው ላይ በመጎተት የዱላ መዓት ያወርድባት ጀመር። ራሷን፣ ወገቧን፣ ደረቷን፣ ምኗ አልተረፈው። በነረታት ቁጥር ደግሞ ቁጣውን እንዴቱ እየባሰበት መሄዱን ቀጠለ። ማርፋ እየጮኸች ራሷን ለመከላከል ከዱላው ለማምለጥ ሞከረች፣ ግን አልቻለችም። ትንሿ ልጅ ከእንቅልፏ በመንቃቷ ወደ እናቷ ሩጣ ተጠመጠመችባት። እማምዬ አለች ሕፃኗ በጩኸት። ኮርኔ የሕፃኗን እጅ ይዞ ከእናትየዋ አላቀቀና እንደ ድመት ግልገል አሽቀንጥሮ ወደ ስርቻ ወረወራት። ትንሿ ልጅ ለአንድ ወይም ለሁለት አፍታ ያህል ጮኸችና ጸጥ አለች። ዳግመኛ ሌላ ድምፅ አላሰማችም። ነፍሰ ገዳይ! ልጅቷን ገደልካት እኮ! ማርፋ እሪቷን እያደባለቀችው ወደ ልጇ ለመሄድ ተነሳች። ኮርኔ ግን እንደገና ያዛትና ደረቷን በኃይል ደቆሰው። የኋሊት ተግተርትራ በጀርባ ተዘረረች። ጩኸትና ለቅሶም ቀጥ አለ። ሕፃኗ ለቅሷን ቀጠለች። ትንፋሿን መሰብሰብ እስኪሳናት ድረስ ስቅስቅ እርር ብላ ማልቀሷን ተያያዘችው። አሮጊቷ የኮርኔ እናት የአንገት ልብሳቸውን ሳያደርጉ ሸበቶ ጠጉራቸውን ተመሰቃቅሎ ራሳቸው እየተንቀጠቀጠና ሲራመዱ ወዲህ ወዲያ እየተወዛወዙ ወደ መኝታ ክፍሉ ገቡ። በቀጥታ ወደ ሕፃኗ ሄዱና ትኩስ እንባዋ ጉንጮቿን እየገመሰ የሚወርደውን የልጅ ልጃቸውን አንስተው ታቀፏት። ኮርኔ ከእንቅልፉ ባኑ እንደተነሳ ሰው ዙሪያውን እየቃኘና ቁና ቁና እየተነፈሰ ባለበት ደርቆ ቆመ። ምን እንዳጋጠመውና የት ቦታ እንዳለ የሚያውቅ አይመስልም። ማርፋ እያቃሰተችና እየቃተተች ራሷን ቀና በማድረግ ፊቷን ያለበሰውን ደም በልብሷ እጅጌ ትጠርግ ጀመር። አንተ አስቀያሚ ወንበዴ! እንግዲያስ ከፈለክ ይውጣልህ። አሁንም ድሮም መቼም ከኤቢስቲግኒ ጋር ነው የምኖረው። እንካ ይኸውልህ፣ ከፈለክ ግደለኝ። አጋሽካም የሱ እንጂ ያንተ ልጅ አይደለችም አለች፣ ቃላቶቹን በፍጥነት እያንበለበለች። ምናልባት ዱላው የቀጠለ እንደሆነ በማለት ለመከላከል ፊቷን በእጇ ሸፈነችው። ጎርኪ ግን አሁንም ምንም ነገር የገባው አይመስልም። ዝም ብሎ ግራ ቀኙን ባዶ በሆነ አስተያየት ይመለከታል። ልጅቱን ምን እንዳደረካት ታያለህ? እጇን ሰብረዋል እኮ አሉ አሮጊቷ በጩኸት። በመሰበሩ የተነሳ ዝልፍልፍ ብሎ በጎኗ በኩል ቁልቁል ወደ ተንጠለጠለው የሕፃኗ ቀኝ እጅ እያመለከቱ። ኮርኔ ወደ ኋላው ዞሮ በጸጥታ ወደ መተላለፊያው ተራመደና ገልመጥ እንኳን ሳይል በበሩ በኩል ወደ ደጅ ወጣ። ደመናውና ውርጩ እንዳለ ነው። በብዛት የሚወርዱት ለስላሳ የበረዶ ብናኞች በሞቀው ጉንጩና ግንባሩ ላይ በዝግታ ያርፋሉ። ደረጃዎቹ ላይ ቁጭ ብሎ ከደረጃው ድጋፍ ላይ በእጁ ሙሉ ያፈሰውን በረዶ መብላት ጀመረ። የማርፋ የማቃሰት ድምፅና የሕፃኑ የሚያሳዝን የስቃይ ለቅሶ ከበሩ በስተጀርባ ይሰማል። በሩ ተከፍቶ እናቱ ትንሿን ልጅ ይዘው ወደ ትልቁ ክፍል ሲያልፉ ተሰማው። ተነስቶ ወደ ክፍሉ ገባ። መብራቱ ዝቅ በመደረጉ የተዳከመ ብርሃኑ በጠረጴዛው ላይ ይስለመለማል። ወደ ውስጥ መግባቱን ስትረዳ የማርፋ የስቃይ ድምፅ ጎላ አለ። ኮርኔ በጸጥታ ልብሱን ለባበሰና ከአግዳሚው ወንበር ስር የመንገድ ቦርሳ አውጥቶ ልብሶቹን ይከታተት ጀመር። ከታቶ ሲጨርስ ቦርሳውን በቁራጭ
ሲባጎ አሰረው። ለጥቂት ነው የተረፍኩት፣ ገለኸኝ ነበር። ለመሆኑ እስከዚህ ምን አደረግኩህ? አለች ማርፋ በሚያሳዝን ድምፅ። መልስ ሳይሰጣት ኮርኒ ቦርሳውን ብድግ አድርጎ ወደ በሩ አመራ። አውዚን ትወርዳታለህ ነፍሰ ገዳይ! ቆይ ግድ የለም፣ ለእናንተ አይነቶቹ የሚስማማ ሕግ መኖሩን አሳይሃለሁ። የለቅሷን ድምፅ ለውጣ ቂም ያረገዘ እንባዋን ታወርደው ጀመር። ኮርኒ ጸጥ እንዳለ በሩን ከፍቶ ከወጣ በኋላ መልሶ በኃይል ወርሮ ሲዘጋው የቤቱ ግድግዳዎች ተንቀጠቀጡ። ወደ ትልቁ ክፍል ገብቶ ዱዳውን ልጅ ከተኛበት አስነሳና ፈረሶቹን እንዲጭንለት አዘዘው። እንቅልፉ በሚገባ ያለቀቀው ልጅ ራሱን በሁለት እጆቹ እያከከ አጎቱን በመደነቅና በመገረም ያስተውለው ጀመር። በመጨረሻ ከእርሱ የሚጠበቀው ምን እንደሆነ ሲገባው ቦት ጫማዎቹን አጥልቆ ከበግ ቆዳ የተሰራ አሮጌ ኮቱን ደረበና ፋኖስ አንጠልጥሎ ወደ ጓሮ ወጣ። ኮርኔና ዱዳው ልጅ በበረዶ ላይ በምትንሸራተተው ትንሽ ጋሪ ሆነው የግቢውን በር ሲያልፉ ምድርና ሰማዩ ወገግ ማለት ጀምሮ ነበር። በትናንትናው ቀን ከኩዝማ ጋር በመጡበት መንገድ ጉዟቸውን ቀጠሉ። ባቡሩ ከሚነሳበት ሰዓት 5 ደቂቃ ቀደም ብለው ወደ ጣቢያው ደረሱ። ኮርኔ ቲኬት ቆርጦ ቦርሳውን እንዳንጠለጠለ ወደ ፉርጎው ሲገባ ዱዳው ልጅ ቆሞ ሲመለከት ቆየ። ባቡሩ ተንቀሳቅሶ ከእይታው ለመጥፋት ጉዞ ሲጀምርም እጁን በማወዛወዝ ተሰናበተው። ፊቷ ላይ ከደረሰባት ጉዳት ሌላ ማርፋ 2 የጎድን አጥንቶቿ ተሰብረው ጭንቅላቷን ተፈንክታ ነበር። ግን ጠንካራና ጤናማ ሴት በመሆኗ ለመዳን ብዙ ጊዜ አልወሰደባትም። በ6 ወራት ጊዜ ውስጥም ጨርሳ ዳነች። ትንሿ ልጅ ግን ቀሪውን ሕይወቷን እጀ ሽባ ሆና አሳለፈችው። የእጇ 2 አጥንቶች ተሰብረው ስለነበር እስከ መጨረሻው እጇ ቆልማማ ሆኖ ቀረ። ስለ ኮርኒ ግን ከዚያ ምሽት በኋላ የተሰማ ነገር አልነበረም። እምጥ ይግባ ስምጥ እልም ብሎ ጠፋ። የውሃ ሽታ ሆነ። ይሙት ይኑር የሚያውቅ አንድም ሰው አልተገኘም። 17 ዓመታት አለፉ። ወቅቱ የበልግ መገባደጃ አካባቢ ነው። ፀሐይዋ በማዘቅዘቅ ላይ በመሆኗ ገና በ10 ሰዓት መጨላለም ጀምሯል። የአንድሬቭ መንደር ከብቶች ወደ ቤታቸው እየተመለሱ ናቸው። የአገልግሎቱን ጊዜ የፈጸመ አንድ የመንደሩ እረኛ ለዓመት በዓል ወደ ሀገር ቤት በመግባቱ ከብቶቹን የሚያግዱት ሴቶችና ሕፃናት በየተራ እየተፈራረቁ ነበር። ከብቶቹ እህሉ ከታጨደበት የእርሻ ቦታ ወጥተው ወደ ቆሻሻው ድንጋያማ መንገድ ገብተዋል። የጨቀየው መሬት በከብቶች ሰኮና ተጠቅጥቋል። ያለማቋረጥ እየተጫጫሁና እያገሱ ወደ መንደሩ አቅጣጫ ይርመሰመሳሉ። ትልቅ ኮፍያ ጭንቅላቱ ላይ አድርጎ በኃይለኛ ንፋስና ጠባይ መለዋወጥ የተነሳ የጠቆረና በማርጀቱ የታጠፈ ኮት የለበሰ አንድ ሽማግሌ ከመንጋው ፊት ለፊት መንገዱን ይዞ ወንተፍ ወንተፍ ይላል። ሪዙና ጠቅለል ያለው ፀጉሩ ሽበት ብቻ ቢሆንም ችምችም ያሉ ቅንድቦቹ ግን ጥቁር ናቸው። አርጅተው የተበጣጠሱና በውሃ የሾቁ ከባድ ቦት ጫማዎች እግሩ ላይ ደንቅሮ በጭቃማው መንገድ ላይ ሲራመድ በመከራ ነው። በእያንዳንዱ እርምጃው ደግሞ የእንጨት ዱላውን ይመረኮዘዋል። ከብቶቹ ከኋላው መጥተው አጠገቡ ሲደርሱ ምርኩዙን ተደግፎ ቆመ። ከመንጋው በስተመጨረሻ ላይ ቀሚሷን ከፊት ለፊት ሰብስባ መቀነቷ ውስጥ የሸጎጠች ወጣት ሴት መጣች። ራሷ ላይ አልባሌ የአንገት ልብስ ጠምጥማለች። የወንድ ቦት ጫማዎች አድርጋ ከአንዱ የመንገድ ጠርዝ ወደ ሌላው ዳርቻ በፍጥነት እየተራመደች ወደ ኋላ የሚጎተቱትንና ወደ ጎን የሚያፈነግጡትን በጎችና ሳሞች ወደ ሰልፉ ትመልሳለች። ሽማግሌው መንገደኛ
አጠገብ ስትደርስ ቆም አለችና ከእግር እስከ ራሳቸው ቃኘቻቸው። እንዴት አመሹ አያት አለች በሚያክላላ ለስላሳ የወጣት ድምፅ። እንዴት አመሸሽ የኔ ቆንጆ፣ ሽማግሌው አጸፋውን መለሱ። ሌሊቱን የሚያሳልፉበት ስፍራ ነው የሚፈልጉት? መቼስ ሳይሆን ይቀራል ብለሽ የኔ ልጅ፣ በጣም ነው የደከመኝ አሉ ሽማግሌው። እንግዲያውስ ወደ መንደሩ አንጋፋ አዛውንት ዘንድ ቢሄዱ ይሻላል አባቴ አለች ወጣቷ ሴት የርህራሄ ቃና ባዘለ አነጋገር። በቀጥታ ወደኛ ቤት ይሂዱ። ከመጨረሻው ሶስተኛው ጎጆ ነው። የባለቤቴ እናት እንደርሱ ያሉ ከአገር ዘዋሪዎችን ማስጠጋት ይወዳሉ። ሶስተኛው ቤት አልሽኝ? ያማ የዚኖቪየቭ ቤተሰብ መኖሪያ መሆኑ አይደል? አሉ ሽማግሌው ቅንድባቸውን ሽብሽብ እያደረጉ። ልክ ነው፣ ግን በምን አወቁት? አይ በፊት ጊዜ እዚያ ስለነበርኩ ነው። ፊዶሽካ ለምን እንዲህ ግዴለሽ ትሆናለህ? ያች አንካሷ እኮ ወደ ኋላ ቀርታለች አለች ወጣቷ ሴት በጩኸት። ከመንጋው ተነጥላ ወደ ኋላ ወደ ቀረች አንድ እግሯ የተሰነከለ በግ እየጠቆመች ወዲያው በግራ እጇ የያዘችውን በትር ልዩ በሆነ መንገድ እያወዛወዘችና በጠማማው ቀኝ እጇ ደግሞ ራሷ ላይ የጠመጠመችውን ጨርቅ አስተካክላ አንካሷን በግ ለመመለስ ወደ ኋላ በሩጫ ተመለሰች። ሽማግሌው ሰው ኮርኒ ቫሲሎቭ ነው። ወጣቷ ሴት ደግሞ ከ17 ዓመታት በፊት ገና ጨቅላ ሕፃን ሳለች እጇን የሰበራት አጋሽካ ነበረች። አጋሽካ ከጋይ ጥቂት ኪሎ ሜትር ርቆ በሚገኘው የአንድሬቪካ መንደር ውስጥ ከሚኖር ሀብታም ቤተሰብ ልጅ ጋር ተጋብታለች። አንድ ጊዜ ጠንካራ ሀብታም ኩሩ የነበረው ኮርኒ ቫሲሊዮቭ ዛሬ ሁኔታው ሁሉ ተለዋውጦ ንብረት አልባ አሮጌ ለማኝ ሆኗል። ከፀሐይ በታች የቀረው ቅርስ ቢኖር አካሉ ላይ የደረበው ዝተት በጥቅሉ የያዛቸው የውትድርና መታወቂያ ቲኬትና 2 ሸሚዞች ብቻ ነበሩ። በቃ ሌላው ነገር የለም። ይህ ሁሉ ለውጥ በኮርኒ ላይ የደረሰው በጣም በዝግታ ቀስ በቀስ ስለነበር ለውጡ መቼና እንዴት እንደጀመረው እሱ ራሱ አያውቀውም። በእርግጠኝነት በሙሉ ልብ የሚያውቀው አንድ ነገር ቢኖር ይህ መጥፎ ዕድል የገጠመው በዚያች የተረገመች ሚስቱ የተነሳ መሆኑን ብቻ ነው። ቀድሞ ምን አይነት ሰው እንደነበር ወደ ኋላ መለስ ብሎ ማስታወስ ለኮርኒ እንግዳ ነገር ብቻ ሳይሆን ስቃይም ጭምር ነበር። ስላለፈው ህልውናው፣ ስለ አንድ ዘመን ማንነቱ ባሰበ ቁጥር ለዚያ 17 የመርገም ዓመታት ምክንያትና ጦስ ነው ብሎ የሚገምተውም ሰው አብሮ ያስታውሳል። ሚስቱ በደበደበበት በዚያ ምሽት ከቤቱ ከወጣ በኋላ የጫካ መሬት ይሸጣል ወደ ተባለው ባለ ርስት ዘንድ ይሄዳል። ግን ቀደም ብሎ መሬቱ ተሽጦ ስለነበር ያሰበው ሳይሳካለት ይቀራል። ከዚያ በኋላ ወደ ሞስኮ ተመልሶ በኃይል እየጠጣ መስከር ይጀምራል። ቀደም መጠጥ ቢወሳስድም ሳይበዛ በመሆኑ ነበር። መሬቱን እንደማያገኝ ከተረዳ በኋላ ግን 2 ሳምንት ሙሉ ያለማቋረጥ እየጠጣ መስከር ብቻ ይሆናል። በመጨረሻ ከስካሩ ጋብ ብሎ ራሱን ሲያውቅና ቀልቡ መለስ ሲልለት የቀድሞ ስራውን ለመቀጠል ከብት ለመግዛት ይሞክራል። ግን ንግዱም ስለጠመመበት ብዙ ገንዘብ ይከስራል። እጁን ላለመስጠት ሲል እንደገና ከብት ይገዛና ይሞክራል። አሁንም በድጋሜ ሳይቀናው ይቀራል። እናም በአንድ ዓመት ጊዜ ከ3000 ሩብል ውስጥ 25 ሩብል ብቻ እስኪቀረው ይንኮታኮታል። ስለዚህ ስራ ቢጤ መፈለግ ግድ ሆነበት። የመጠጡም ነገር ይብስበትና በኃይል መጠጣቱን ይቀጥላል። በመጀመሪያው ዓመት ብዙም አልተጉላላ። አንድ የከብት ነጋዴ ዘንድ በጸሐፊነት ለማገልገል ይቀጠራል። ነገር ግን አንድ ጊዜ በጉዞ ላይ ሳሉ በጣም በመስከሩ የተነሳ ነጋዴው ያባረረዋል። ለጥቂት ጊዜ ስራ ፈቶ ከቆየ በኋላ ቀድሞ በሚያውቀው ወዳጁ እርዳታ አንድ የወይን ጠጅ ነጋዴ ዘንድ ስራ ያገኝለታል።
እዚያም ብዙ ሊቆይ አልቻለም። ሂሳቡን በማመሰቃቀሉ ብዙም ሳይቆይ ተባረረ። ችግሩ እየጠናበት ይሄዳል። ወደ ቤቱ እንዳይመለስ ደግሞ ብስጭትና እፍረት ሕሊናውን እየሞገቱ እንቅፋት ሆኑበት። እኔ ባጠገባቸው ባልገኝም እነርሱ ጥሩ ኑሮ ይኖራሉ። ሴቷ ብቻ ሳትሆን ምናልባትም ወንዱም ልጄ የኔ ላይሆን ይችላል ሲል አሰበ። ሁኔታዎች እየከፉ እየተባባሱ ሄዱ። የጸሐፊነት ሥራ የማግኘቱም ነገር የሕልም እንጀራ ሆነ። የቀረው አማራጭ በከብት እረኝነት መቀጠር ብቻ ቢሆንም የኋላ ኋላ ደግሞ ለዚህ አይነቱ ሥራ ሊቀጥረው የሚፈልግ ጠፋ። ኑሮ እያዘቀዘቀ የማንሰራራት ተስፋው እየተሟጠጠ በሄደ ቁጥር በሚስቱ ላይ ያለው ጥላቻም እየመረረ ንዴትና ቂሙ ስር ሰደደ። እዚህ ደረጃ ላይ እንደደረሰ የመጨረሻውን የከብት እረኝነት ሥራ አንድ ልዩ የሆነ ሰው ዘንድ አግኝቶ ተቀጠረ። ግን የዕድል ነገር ሆነና ከብቶቹ በኃይለኛ በሽታ ተመቱ። ጥፋቱ የኮርኒ አለመሆኑን ቢያውቅም በደረሰበት ጉዳት የተበሳጨው ቀጣሪ እሱንና ጸሐፊውን ሳይቀር ከሥራ አሰናበታቸው። ኮርኒ ከዚህ በኋላ ሥራ እንደማያገኝ እርግጠኛ በመሆኑ ከአገር አገር እየዞረ በልመና ለመኖር ወሰነ። ለእግሮቹ መሸፈኛ 2 ቡት ጫማዎች፣ ለኮተቱ መያዣ ደግሞ ጥሩ ቦርሳ አሰናዳ። እናም ጥቂት ስኳርና ሻይ ቅጠል በቦርሳው፣ 8 ሩብል በኪሱ ይዞ ወደ ኬቭ ጉዞ ጀመረ። ነገር ግን ኬቭን ስላልወደደው ብዙ አልቆየበትም። ጉዞውን ቀጠለና ወደ ኮካሰስ ኖቪ አፎን አመራ። በዚህ ዙረት ወቅት ኃይለኛ የትኩሳት በሽታ ስለያዘው አካሉ ጭምር በአጭር ጊዜ ውስጥ ተዳከመ። የተረፈው ገንዘብ 1 ሩብል ከ70 ኩፒክ ብቻ ነበር። ጓደኛም ገንዘብም ጤንነትን በማጣቱ ውሳኔውን ወደ መጨረሻ አማራጩ አዞረ። ወደ ቤቱ ለመመለስ ወሰነ። ያች የተረገመች ፍጥረት ምናልባት እስካሁን ሞታ ይሆናል ሲል አሰበ። በሕይወት ካገኘኋትም እነግራታለሁ፣ ስለፈጸመችብኝ በደል ከመሞቷ በፊት እነግራታለሁ። ገሃነም ትግባና። ይህን በሐሳብ አውጥቶ ካወረደ በኋላ ወደ ትውልድ አገሬው ፊቱን አዞረ። በ2 ቀናት ውስጥ በሽታው አገርሽቶበት በትኩሳት ይሰቃይ ጀመር። እየደከመ እየዛለ እየለተተ በመሄዱ በቀን ከ10 እና 15 ኪሎ ሜትር በላይ መጓዝ ተሳነው። ከቤቱ 200 ኪሎ ሜትር በሚበልጥ ርቀት ላይ ሳለ ገንዘቡ ሁሉ ተሟጦ አልቆ በሚንከራተትበት በዚያ ጊዜ የነበረው ምርጫ ምግቡን ለማግኘት የክርስቶስን ስም እየጠራ መለመን፣ ለሌሊት መጠለያው ደግሞ ወደ የመንደሩ አንጋፋ አዛውንት መጠጋት ብቻ ነበር። ደስ ይበልሽ፣ እንዴት እንደሆንኩ ተመልከች ይላል ለሚስቱ ዘወትር በሐሳቡ በሚፋጠጡበት ጊዜ። እናም ደግሞ የድሮ አመሉ አለቅህ ብሎት ዕድሜ ያደቀቃቸውን ደካማ እጆቹን ቡጢ ይጨብጣል። ግን የሚመታው ማንም ምንም ኢላማ የለም። የሚመታበት ኃይሉም ከመዳፎቹ ተንጠፍጥፎ አልቋል። ያን ረጅም ርቀት በእግሩ ተጉዞ ለማገባደድ 2 ሳምንት ወሰደበት። ከቤቱ 4 ማይል ወደሚርቀውና አጋሽካን ወዳገኘበት ስፍራ ሲደርስ ታሞ ደክሞ ደቆ ጠውልጎ ነበር። ከ17 ዓመታት በፊት እጇን የሰበራትን አጋሽካን ሲያገኝ አላወቃትም፣ እሷም አላወቀችውም። አጋፊያ ልክ እንደነገረችው አደረገ። ወደ ዚኖቪያቭ ቤተሰብ ግቢ በማምራት ሌሊቱን በቤታቸው ውስጥ እንዲያሳልፍ ጠየቀ። ተፈቀደለት። ወደ ጎጆ ከገባ በኋላ ዘውትር በዚያን አይነት አጋጣሚ እንደሚያደርገው ወደ ቅዱሳኑ ምስል ተጠግቶ አማተበ። ለቤቱ ባለቤቶች ሰላምታ ያቀረበው ከዚያ በኋላ ነበር። በርዶታል መሰለኝ አባቴ፣ ወዲህ ወደ ምድጃው ቀረብ ብለው ይሙቁ አሉ የቤቱ እመቤት ጠረጴዛውን እያጸዳዱ። የሰውነታቸው ቆዳ በሙሉ ተጨማዷል።
አንድ መዘዞ ወጣት ገበሬ ጠረጴዛው አጠገብ አግዳሚ ወንበር ላይ ተቀምጦ መብራቱን ያስተካክላል። የአጋፌ አባል ነው። ዝናቡ ክፉኛ አርሶት የለም እንዴ? አለ ወጣቱ ገበሬ። እረ ወዲህ ወደ እሳቱ ጠጋ ብለው ይሞቁ። ኮርኔ ልብሱንና ቦት ጫማዎቹን አውላልቆ እግሮቹ ላይ የጠመጠመውን ድሪቶ ምድጃው ላይ ካሰጣ በኋላ ራሱም ምድጃው ላይ ወጥቶ ቁጭ አለ። አጋፊያ በእጇ ማድጋ አንጠልጥላ ወደ ቤት ገባች። ከብቶቹን በየበረታቸው አስገብታ መመለሷ ነው። አንድ ሽማግሌ ወደዚህ አልመጡም አለች። እዚህ ማደሪያ ይጠይቁ ብያቸው ነበር። መጥተዋል፣ እኛው እዚያ ጋር አሉ የቤቱ እመቤት። ኮርኔ ቁጭ ብለው አጥንታቸው ብቻ የቀረ እጆቹን ወደሚያሻሽበት ምድጃ እያመላከቱ የሻይ ጊዜ ሲደርስ አብሯቸው እንዲቀመጥ የቤቱ ሰዎች ጋበዙት። ከምድጃው ላይ ወረደና አግዳሚው ጠርዝ ላይ ቁጭ አለ። ቁራጭ ስኳር ከኩባያ ሻይ ጋር ተሰጠው። ወሬ ቀጠለና ስለ ዝናቡ ስለ መኸሩም ያውጉ ጀመር። በዝናቡ የተነሳ የባለ ርስቱን እህል ለመሰብሰብ አለመቻሉን ተወያዩበት። ገበሬዎቹ የራሳቸውን ድርሻ ወደ የጎተራቸው አስገብተዋል። የከበርቴዎች ሰብል ግን እዚያው ማሳው ላይ የበሰበሰ ነው። በዚያ ላይ ደግሞ የአይጡ ነገር አይጣል ነው ሲባባሉ ቆዩ። ኮርኔም በመንገዱ ላይ ሳለ በየማሳው በርካታ የስንዴ ነዶ በየእርሻው ተከምሮ ማየቱን በመግለጽ በውይይቱ ለመሳተፍ ሞከረ። ወጣቷ ሴት ተጨማሪ የቀዘቀዘ ሻይ ቀድታ አቀረበችለት። 5ኛ ኩባያው መሆኑ ነው። አይዞት አባት ይጠጡት፣ ለርሶ ጥሩ እኮ ነው አለችው በመጀመሪያው በቃኝ በማለቱ። ለመሆኑ ምን አግኝቶሽ ነው እጅሽ እንዲህ የሆነው? አለ ኩባያውን በጥንቃቄ የተቀበላት ቅንድቡን ሽብሽብ አድርጎ። ገና አንድ ፍሬ ልጅ ሳለች ነው የተሰበረው፣ አባቷ ነው እንዲህ ያደረጋት አሉ መለፍለፍ የሚወዱት የወጣቷ ሴት አማት። ግን ለምን? አለ ኮርኒ ወጣቷን ሴት ትክ ብሎ እያስተዋለ። ድንገት ኢቪስቲግኒ ቤሊ ከነ ሰማያዊ አይኖቹ ትውስ አለው። ወዲያው ኩባያውን የያዘበት እጁ በኃይል መንቀጥቀጥ በመጀመሩ መልሶ ጠረጴዛው ላይ ለማስቀመጥ ሲሞክር ግማሹ ሻይ ተፋሰሰ። ከዚህ ከኛ ራቅ ብሎ በሚገኘው ጋይ የሚባል መንደር አንድ ሰው ነበር። አባቷ ነው። ኮርኒ ቫሲሎቭ ይሉታል ስሙን። ልክ የሌለው ሀብታም፣ በሚስቱም የሚኮራ ዘበናይ ነበር። ታዲያ አንድ ቀን ይችኑ ሚስቱን ሲደበድብ ሕፃኗንም አብሮ መትቷት ኖሮ ይኸው እንዲህ ሽባ አድርጎ አስቀራት አሉ አሮጊቷ የቤቱ እመቤት። ኮርኒ በጸጥታ ቁጭ ብሎ ግንባሩን ኩስተር በማድረግ አንዴ የቤቱን ባለቤቶች አንዴ ደግሞ አጋሽካን ከሚንቀጠቀጡ ቅንድቦቹ ስር በሚዋልሉ አይኖቹ ይመለከታል። ግን እኮ እንዲህ ያለ ነገር መፈጸሙ ለምንድን ነው በሉ አለ የተሰጠውን ስኳር በጥርሱ ሸረፍ እያደረገ። ማን ያውቃል ብለው እርስዎ ደግሞ መቼም የኛ የሴቶች ነገር ከሚያሳማ ነገር አንርቅ አሉ አሮጊቷ። ብቻ እንደ ወሬው ከሆነ የኛ መንደር ተወላጅ በሆነ ሰራተኛቸው ሰበብ ነው ይባላል። እሱም ኖሮ ኖሮ እዚያው ቤታቸው ውስጥ ሞተ። ሞተ? አለ ኮርኒ እያሳለ። ውይ ስንት ጊዜው ቆይቶ። ይህች የኛ ጋሽ እንግዲህ ከዚያ አሁን ካልኩት ቤተሰብ የተገኘች ናት። አያለም እንዴት ያለ ኑሮ ይኖሩ ነበር! አይ ጊዜ እንደምን ያሉ ጥሩ ሰዎች ነበሩ! አባወራው በሕይወት ሳለ በሞላው አገር ላይ ማንም የሚስተካከላቸው አልነበረም። እንዴ አባወራውም ሞቷል ማለት ነው? ኮርኔ ጠየቀ። ይመስለኛል የዛሬ 15 ዓመት ገደማ ነው ድንገት ብድግ ብሎ የጠፋው። አዎ ከዚያ አይበልጥም። እማምዬ እንደነገረችኝ ከሆነ እኔ ገና ጡት መጣሌ ነበር። ታዲያ አንቺስ እጅሽን ስለሰበረብሽ አዝነሽበታል? ኮርኔ ጉሮሮ ውስጥ ድምፁ ተሰነቀረበት። የጀመረውን ንግግር መጨረስ ተሳነው። የውጭ ሰው አይደል? መቼስ ምንም ቢሆን አባቴ እኮ ነው።
ሻዩን ይጠጡት እንጂ አባት፣ ትንሽ ሞቅ ቢያደርገዎት እኮ ነው። አፈር ስሆን ትንሽ ልጨምርልዎት። ኮርኔ ግን መልስ በመስጠት ፋንታ ስቅስቅ ብሎ ማልቀስ ጀመረ። ምንድነው ነገሩ? ምን ሆኑ? ምንም አይደል፣ እንዲያው ብቻ። እናም ኮርኔ በሚንቀጠቀጡ እጆቹ ግድግዳና ምሰሶውን እየተደገፈ በረጃጅም ከሲታ እግሮቹ እየተውተረተረ ወደ ምድጃው ወጣ። ይኸዋ አሉ አሮጊቷ ለገበሬው ልጃቸው ወደ ሽማግሌው አቅጣጫ አይናቸውን ጠቀስ በማድረግ። በማግስቱ ኮርኔ ከሁሉም በፊት ማልዶ ተነሳ። ከምድጃው ወርዶ የእግር መጠቅለያውን ጨርቅ አስተካከለና በሙቀት የተነሳ የተጨራመቱት ቦት ጫማዎቹን አጥልቆ ቦርሳውን ትከሻው ላይ አንጠለጠለው። ለምን ቁርስ በልተው አይሄዱም አባት? አሉ አሮጊቷ የቤት እመቤት። የለም አልቆይም፣ መሄድ አለብኝ። እግዚአብሔር ከእናንተ ጋር ይሁን አለ ኮርኔ። እንግዲያውስ ከትናንቱ ቂጣ ጥቂት የያዙ ይቆዩኝ አንዴ፣ በቦርሳው ውስጥ ላደርግልዎት፣ ስንቅ ይሆንዎታል። ኮርኔ አሮጊቷን ተሰናበተ። እንግዲህ ሲመለሱ ጎራ ይበሉ አደራ። እስከዚያው መቼም በሕይወት እንደምንቆይ አምናለሁ አሉ አሮጊቷ። ጥቅጥቅ ያለው የበልግ ጭጋግ አገር መሬቱን ሸፍኖታል። ኮርኔ ግን መንገዱን በሙሉ ደህና አድርጎ ስለሚያውቀው ጉዞውን ያለ ችግር ቀጠለ። አባጣ ጎርባጣው፣ ቁጥቋጦና ጫካው ሁሉም ለእርሱ እንግዳ አይደለም። እርግጥ ባለፉት 17 ዓመታት ብዙ ዛፎች ተቆርጠዋል። ግን በምትካቸው የተተከሉት ጸድቀው አድገው አርጅተዋል። የጋይ መንደር ምንም አልተለወጠም። ዳር ዳሩን ብቻ ጥቂት አዳዲስ ቤቶች ተሰርተዋል። ከአሮጌዎቹ የእንጨት ቤቶች መካከል አንዳንዶቹ ከጡብ በተሰሩ ቤቶች ተተክተዋል። ከድንጋይ የተሰራው የኮርኔ ቤትም በጊዜ ብዛት ከማርጀቱ በቀር እንዳለ ነው። የጣሪያው ቆርቆሮ ለብዙ ዓመታት ቀለም አለማግኘቱ ያስታውቃል። የግድግዳዎቹ ማዕዘናት ጥቂት ጡቦች ተፈነቃቅለው ወደ ዋናው በር የሚያደርሱትም ደረጃዎች ተውለቃቅመዋል። ኮርኔ የቀድሞ ንብረቱ ወደ ነበረው ቤት ሲቃረብ የቅጥሩ በር ተንቋቋና አንዲት ባዝራ ዓመት ካልሞላው ግልገሏ ጋር እንዲሁም አንድ ግራጫ መጋጃ ፈረስና 3 ዓመት የሚሆነው ድንጉላ ተከታትለው ብቅ አሉ። አሮጌው ግራጫ ኮርኔ ከቤቱ ከመኮብለሉ 1 ዓመት ቀደም ብሎ ገዝቷት የነበረችውን ባዝራ ይመስላል። ያኔ ባዝሯን ስገዛት አርግዛው የነበረ ልጇ መሆን አለበት። በተለይ የኋላ እግሮቹ አካባቢ ሰፊ ደረቱና የእግሮቹ በከርዳዳ ፀጉር መሸፈን ልክ እናቱን ቁርጥ ነው አለ በሐሳቡ። ፈረሶቹ ውሃ ለመጠጣት ነበር የሚሄዱት። ከኋላቸው ጥቋቁር አይኖች ያሉት አዳዲስ ጫማዎች ያደረገ ትንሽ ልጅ ይከተላል። ያለ ጥርጥር የልጅ ልጅ መሆን አለበት። አባቱን ይመስላል። አሁንም ኮርኔ በሐሳቡ ያገናዝብ ጀመር። ልጁ እንግዳውን ሽማግሌ ትኩር ብሎ አየና ጭቃ ውስጥ ገብቶ የሚፈነጥዝ አንድ ያልተቀጠቀጠ ፈረስ ተከትሎ ሮጠ። ከልጁ ቀጥሎ አንድ ውሻ ብቅ አለ። የቀድሞ ውሻቸው ቮልቾክን ይመስላል። ቮልቾክ ራሱ ሊሆን ይችላል አለ ኮርኔ አሁንም በሐሳቡ። ግን ቮልቾክ በሕይወት ከቆየ አሁን 20 ዓመት እንደሚሆነው አስታወሰ። በዚያ ትዝታው መቼም ከአእምሮ በማይጠፋ ምሽት ከደረጃው ድጋፍ ላይ ያፈሰውን በረዶ ቁጭ ብሎ የበላባቸውን ደረጃዎች በብዙ ትግል ውጣና ውረድ መተላለፊያው የሚያስገባውን በር ከፈተው። መጀመሪያ ሳትጠይቅ ወይ ሳታንኳኳ እንዴት እንዲሁ ዘው ትላለህ? ከቤቱ ውስጥ አንዲት ሴት ድምፅ አንባረቀበት። የሚስቱ ድምፅ መሆኑን ወዲያው ለየው። አዎ አልተሳሳተም። እሷው ራሷ የድሮ ሚስቱ ናት። ጠውልጋ ጅማቷ ወጥቶ አርጅታ ቆዳዋ ሁሉ ተሸብሽቦ ወደ በሩ ብቅ አለች። የኮርኔ ግምት ሌላ ነበር። የተጫወተችበትን
ቋቅ እስኪላት ሊዘልፋት ያቀደውን ክፉኛ የጠላትን ሚስቱ ማርፋን፣ ወጣቷን መልከ መልካሟን ማርፋን ለማየት ነበር የጠበቀው። እንዳሰበው ሳይሆን አይቷት የማያውቅ ልዩና እንግዳ አሮጊት እፊቱ ቆማለች። ለልመና ከሆነ የመጣኸው እዚያው መስኮት አጠገብ ተቀምጠህ መብላት ትችላለህ አለችው ጆሮን በሚቀፍ ድምፅ ቆጣ ብላ። ኧረ እኔስ ለመለመን አይደለም የመጣሁት አለ ኮርኔ። ታዲያ ሌላ ምንድን ነው የምትፈልገው? ድንገት ከቆመችበት ድርቅ ብላ ቀጥ አለች። ፊቷ ልውጥውጥ አለ። እንዳወቀችው ተገነዘበ። እዚህ ቤት ከየትም እየመጡ የሚልከሰከሱና የሚያደቡ ያንተ አይነቶች ብዙ ናቸው። ስለዚህ ሂድልኝ እባክህ፣ በእግዚአብሔር ይሁንብህና ከዚህ ቦታ ሂድልኝ አለች። ኮርኔ እንደ መንገዳገድ ሞከረው። በምርኩዝ ድጋፍ እንደምንም ቀጥ ብሎ ቆመና ትክ ብሎ ያስተውላት ጀመር። ለብዙ ዓመታት በልቡ ይዞት የነበረው ስለ እርሷ ያለው ጥላቻ በድንገት እልም ብሎ በመጥፋቱ ተደንቆ ይመለከታት ጀመር። ማርፋ ከእንግዲህ ብዙም ዕድሜ አይቀረንም፣ ሁላችንም በቅርቡ እንሞታለን አለ። ሂድ እባክህ፣ በእግዚአብሔር ይሁንብህና ሂድ አለች በተጣደፈ አነጋገር። ሌላ የምትዩ ነገር የለሽም? ምንም የምጨምረው ነገር የለኝም። በፈጣሪ ይሁንብህና ከዚህ ግድም ሂድ። እዚህ ቦታ እየመጡ የሚያንዣብቡ ያንተ አይነት ዘዋሪዎች ብዙ ናቸው። ቀልጠፍ ባሉ እርምጃዎች ወደ ቤት ውስጥ ተመልሳ በሩን በኃይል የኋሊት ዘጋችው። ምን በድሎሽ ነው እንዲህ የምትሰድቢው? የወንድ ድምፅ ከወደ ውስጥ ተሰማ። ወዲያው ወገቡ ላይ ፋስ ያንጠለጠለ ወጣት ገበሬ ወደ በሩ ብቅ አለ። ከ40 ዓመታት በፊት የነበረውን የኮርኔን መልክና ቁመና ቁርጥ ነው። ብቻ ይኸኛው ትንሽ አጠር ቀጠን ይላል። ጥቁር የሚያንጸባርቁ አይኖቹ ግን ፍጹም የኮርኔ ናቸው። ሰውየው የኮርኔ ወንድ ልጅ ፌዶካ ነበር። ከ17 ዓመት በፊት ከአባቱ የስዕል መጽሐፍ ሽልማት ያገኘው ወጣት ነው። ለማኙን ሽማግሌ በትህትና በደግ መንፈስ ባለማስተናገዷ ከእናቱ ጋር ሲጨቃጨቅ ቆየ። ከእርሱ ተከትሎ ደግሞ ዱዳው የኮርኔ የወንድም ልጅ ብቅ አለ። እሱም እንደ ፌዶካ ትንሽ መጥረቢያ ወገቡ ላይ አንጠልጥሏል። ደግሞም እንደ አጎቱ ልጅ ትልቅ ገበሬ ወጥቶታል። ርዙን በቀጭኑ ተላጭቶታል። ሰገግ ያለው አንገቱ ቀጭን ነው። አስተያየቱ ሁለመናን ዘልቆ የሚሰረስር ይመስላል። ሁለቱ ጎረምሳ ገበሬዎች እንጨት ቆረጣ ወደ ጫካ ለመሄድ ገና ቁርሳቸውን በልተው መውጣታቸው ነበር። ከጥቂት ጊዜ በኋላ አባት አለ ፌዶካ ወደ ሽማግሌውና ወደ ቤቱ ውስጥ በየተራ እያመለከተ። ወዲያው ዳቦ እንደ መቁረጥ ያለ ምልክት ለዱዳው አሳየው። ፌዶካ ወደ ዋናው መንገድ ሲያመራ ዱዳው ወደ ቤት ተመልሶ ገባ። ኮርኔ ግድግዳውን ተደግፎ ዱላውን በመመርኮዝ አቀርቅሮ ቆመ። የማይቋቋመው አይነት ድካም መላ አካላቱን ተጫጫነው። ጉሮሮ ውስጥ የሚተናነቀውን መንሰቅሰቅና በአይኖቹ ግጥም የሚለውን እንባ ለመመለስ ብዙ መታገል ነበረበት። ዱዳው የወንድሙ ልጅ ትኩስ የጥቁር ዳቦ ቁራሽ አምጥቶ ሰጠው። ኮርኔ እያማተበ ዳቦውን ተቀበለ። ዱዳው አንዳች ነገር እንደወረደበት ሁሉ ድንገት በድን ሆኖ ቆመ። ማንነቱን ለይቶ በማወቁ አፉን ከፍቶ ኮርኔን ይመለከተው ጀመር። ኮርኔ ሲታገለው የቆየው እንባው ከዚያ በኋላ መቆጣጠር አልቻለም። አይኖቹን፣ አፍንጫውንና ሸበቶ ሪዙን በኮቱ ጠርዝ እየጠራረገ ከዱዳው ሰው ዞር ብሎ በደረጃዎቹ ወረደ። ልዩ አይነት ኃይለኛ የመረታት ስሜት ወረረው። በሰው ልጅ ፊት፣ በሚስቱ ፊት፣ በመላው ዓለም ፊት ትሁት ሆኖ የመቅረብ ፍላጎት ሲያድርበት ተሰማው። አንዳች ስቃይ ግን ደስ የሚልና የሚያረካ ስቃይ ልቦናውን ጠቅ አደረገው። ሁሉንም ነገር በመስኮት በኩል ትመለከት የነበረችው ማርፋ የቀድሞ ባሏ በቤቱ ጥጋት ታጥፎ ከእይታዋ ሲሰወር በከባዱ ተነፈሰች። የመገላገል የእፎይታ ትንፋሽ ነበር። ወዲያው በሸማኔ ዕቃዋ አጠገብ ተቀምጣ ስራዋን ለመቀጠል ሞከረች፣ ግን አልቻለችም።
አርቡን ደጋግማ ብትመታው አልሆን አላት። እጆቿ ለመስራት አሻፈረን አሉ። ስራዋን አቁማ ኮርኔን ከጥቂት ጊዜ በፊት እንዳየችው ሆኖ በዓይነ ሕሊናዋ ለመመልከት ሞከረች። እሱ መሆኑን አውቃለች። አንድ ጊዜ የወደዳትና የደበደባት ሰው ለመሆኑ እርግጠኛ ነበረች። የፈጸመችው ነገር ዘገነናት። ማድረግ የማይገባትን ፈጽማለች። ግን እንዴት አድርጋ ማስተናገድ ነበረባት? እርሱም ኮርኔ መሆኑንና በመጨረሻም ወደ ቤት መመለሱን አልገለጸላትም። እናም እንደገና መወርወሪያዋን አንስታ ለዓይን እስኪይዝ ድረስ ስትሰራ ቆየች። ከብዙ ድካም በኋላ ኮርኔ አንድሬውቭካ መንደር ሲደርስ አንድያውን ጨላልሞ ነበር። ለአዳሩ ወደ ዜሮቪየቭ ቤተሰብ መኖሪያ ሄደ። እንዴት እንዲህ በቶሎ ተመለሱ? ርቀው አልሄዱም መሰለኝ አባት ሲሉ ተቀበሉት። አልቻልኩም፣ በጣም ስለደከመኝ ርቄ ለመሄድ አልቻልኩም። አሁንም ወደፊት ከመቀጠል ወደ መጣሁበት መመለሱ የሚሻል ይመስለኛል። ዛሬ ሌሊቱን እዚሁ ባሳልፍ ፈቃዳችሁ ነው? አለ ኮርኔ። ምን ገዶን አባት? ምን ያህል ሲያስቸግሩን! ቦታው እንዲሁ እንደሚያዩት ለሁላችንም ይበቃል። ይልቁንስ አሁን ወዲህ ወደ እሳቱ ጠጋ ይበሉና ይሙቁት። ሌሊቱን በሙሉ ኮርኔ በትኩሳት ሲቃጠል አደረ። ሊነጋጋ ሲል ትንሽ ሸለብ አደረገው። ተመልሶ ሲነቃ የቤቱ ሰዎች በሙሉ ወደ የስራቸው ተሰማርተዋል። አጋፊያ ብቻ ወደ ኋላ ቀርታ ጉድ ጉድ ትላለች። ኮርኔ የተኛው አሮጊቷ የቤቷ እመቤት በሰጡት ኮት ላይ ነበር። አጋፊያ የጋገረችውን ዳቦ ከምድጃው ላይ እያነሳች ሳለ ወዲህ ቀረብ በይ እስቲ የኔ ልጅ አለ ኮርኔ ድክም ባለ ድምፅ። እሺ መጣሁ አባት አለች ዳቦውን በዕቃ እያኖረች። የሚጠጣ ነገር ይፈልጋሉ? ትንሽ ካባስ ምን ይልዎታል? መልስ አልሰጣትም። የጀመረችውን ሥራ ስትጨርስ ካባስ ይዛ ተጠጋችው። መጠጡን ሳይቀበል ወደ እርሷም ዘወር ሳይል ፊቱን ወደ ላይ እንዳቀና ተኝቷል። ካለበት ሳይንቀሳቀስ ያናግራት ጀመር። አጋሻ አለ በለስላሳ ድምፅ። እንግዲህ ጊዜ ተቃርቧል። እኔም ለመሞት እፈልጋለሁ እና ስለ ክርስቶስ ብለሽ ይቅር በይኝ። እግዚአብሔር ይቅር ባይ ነው አባት፣ ግን እኮ እርሶ ያደረሱብኝ ጉዳት የለም። ጸጥ እንዳለ ቆየ። ሌላም ተጨማሪ ነገር አለ ልጄ። ሂጂና ለእናትሽ ንገሪያት። እንግዳው ሰውዬ ንገሪያት፣ የትናንቱ እንግዳ ሰው ብለሽ ንገሪያት። ስቅስቅ ብሎ ማልቀስ ጀመረ። ወደኛ ቤት ሂደው ነበር ማለት ነው? አዎ ትላንት ብቅ ብዬ ነበር እና ያ የትናንቱ ሰው እንግዳው ሽማግሌ ብለሽ ንገሪያት። እንግዲያው በያት። እንደገና የለቅሶ ሳግ ጉሮሮውን ተናነቀው። በመጨረሻ ግን እንደምንም ራሱን አበረታታና ቀጠለ። የትናንቱ እንግዳ የመጣው ሊሰናበትሽ ነበር። ንግግሩን ሳይጨርስ እደረቱ አካባቢ ይዳብስ ጀመር። እነግራታለሁ አባት እነግራታለሁ፣ ግን ምንድን ነው የሚፈልጉት? አለች አጋፊያ። ሽማግሌው ጭጭ እንዳለ ከደረቱ አካባቢ አንዲት ቁራጭ ወረቀት አወጣና ጸጉር የለበሰውን ከሲታ እጁን ወደ ወጣቷ ሴት ዘረጋው። እነሆ ይህን ለሚጠይቅሽ ለማንኛውም ሰው ስጭልኝ። ወታደር ሳለው የምጠቀምበት ትኬት ነው። ለአምላክ ምስጋና ይግባውና ከእንግዲህ የበደሌን ጭነት አራግፌያለሁ። ገጹ የሐሴት ጸዳል ተላበሰ። ቅንድቡን ሽብሽብ ስብስብ አድርጎ አይኖቹን ጣሪያው ላይ ሰካና ጸጥ ርጭ ጭጭ አለ። ሻማ ሲል ጠየቀ፣ ከንፈሮቹን ሳያንቀሳቀስ። አጋፊያ ወዲያው ገባት። ከቅዱሳኑ ምስል አጠገብ አንድ ከሰም የተሰራ ሻማ አንስታ ሰጠችው። በአውራ ጣቱ ጥብቅ አድርጎ ያዘው። የሰጣትን ትኬት ሱንዱቅ ውስጥ ለመክተት ሄደች። ስትመለስ ሻማው ከእጁ ወድቆ የአይኖቹ ብርሃን ጨልሞ ደረቱን ከፍና ዝቅ የሚያደርገው ትንፋሽ ጸጥ ብሏል። አጋፊያ አማተበችና የሻማውን ነበልባል እፍ ብላ ጠፋችው።
ንጹሕ ፎጣ አምጥታ ራሱን ሸፈነችለት። ሌሊቱን በሙሉ ማርፋ እንቅልፍ የሚሉ በዓይኗ ሳይዞር ስለ ኮርኔ ስታስብ አደረች። ጠዋት ተነስታ ኮቷን በትከሻዋ አንገት ልብሷን ደግሞ ራሷ ላይ ጣል አደረገችና የትናንቱ እንግዳ ሰው የት እንደደረሰ ለማጣራት ወጣች። ብዙም ርቃ ሳትሄድ ሽማግሌው አንድሬቭካ መንደር ማደሩን ተረዳች። ማርፋ ለምርኩዝ የሚሆን ዱላ ቢጤ ያዘችና ወደ አንድሬቭካ አቀናች። ሁለታችንም ይቅርታ እንደራረጋለን፣ ወደ ቤታችን አመጣውና ከበደላችን ነፃ ሆነን እንኖራለን። ሌላው ቢቀር በገዛ ቤቱ ውስጥ በወለደው ልጁ አጠገብ መሞትም አንድ ነገር ነው እያለች በሐሳቧ መንገዷን ቀጠለች። ማርፋ ወደ አማቶቿ ቤት ስትቃረብ በርከት ያሉ ሰዎች ከውጭ በኩል ተሰብስበዋል። ገሚሶቹ መተላለፊያው ላይ፣ ሌሎች ከመስኮቱ አጠገብ ቆመዋል። ሁሉም ሰው ስለ ሁኔታው አውቋል። ከ40 ዓመታት በፊት በአካባቢው ተደናቂ የነበረው ሀብታሙና ዝነኛው ኮርኔ ቫሲሊዮቭ ድሃ ከርታታ ሆኖ በልጁ ቤት መሞቱን መንደርተኛው በሙሉ ተረድቷል። እንደ ውጩ ሁሉ ውስጡም እስከ ደጃፉ በሰው ጢም ብሏል። ሴቶቹ ለብቻቸው እያንሾካሾኩ በከባዱ ይተነፍሳሉ፣ ጭንቅላታቸውን ይነቀንቃሉ። ማርፋ ወደ ጎጆ ስትገባ መንደርተኛው ገለል ብሎ መንገዱን ለቀቀላት። አስከሬኑ ተጣጥቦ በፎጣ ተሸፍኖ ከቅዱሳኑ ምስል ግርጌ ተጋድሟል። በመንደሩ ውስጥ የማንበብ ችሎታ ያለው ፊሊፕ ኮኖቪች ልክ እንደ ዲያቆን ሆኖ ከመዝሙረ ዳዊት ያነበንባል። ይቅር ለማለትም ሆነ ይቅርታ ለመለመን ዘግይቷል። ኮርኔ በበኩሉ ሕይወቱ ከማለፉ በፊት ይቅር ብሎ ይሆን ወይስ ቂምና ጥፋቱን ገና በልቦናው እያስታመመ? ኩራት ከሰፈነበት የኮርኔ በድን አሮጌ ገጽ የትኛውንም ለማወቅ በፍጹም አይቻልም።